ከዛ ባለፈ እርሱ በምድር ቢያገለግል ኖሮ ካህን ባልሆነ ነበር። ምክንያቱም በሕግ በታዘዘው መሰረት መባን የሚያቀርቡ ሰዎች አሉ። ለምን ሲባል ሌሎች ካህናቶች አሉ። የእነሱ ክህነት ተናደ ለሚያምኑ ሰዎች እንጂ እነዛማ ያን የዋኖስና የኮርማ ደም እኮ ያደረጉት ነበር። አሁን ቨነሬት የሚያደርጉበት የሚሰውበት ስፍራ ስለሌለ ኦኬ። እነርሱ ያገለገሉት በሰማይ ላለችው መቅደስ ምሳሌና ጥላ በሆነችው ውስጥ ነበር። እነዚህ በምድር ሲያገለግሉ የነበሩት አሮን የሌዊ ክህነት ነገር ራሱ ሲያገለግሉ የነበሩት በሰማይ ላለችው ጥላና ምሳሌ ነበር። እናንተ ሰማይ መቅደስ ነበር። ኢየሱስ ጌታ። ይሄ ሴክሬት ነው ባይዘው። እነርሱ ያገለገሉት እነ አሮን ራሱ እነ ሌዊ በሰማይ ላለችው ቤተ መቅደስ ምሳሌና ጥላ በሆነችው ውስጥ ነበር። ምንድን እያልከን ነው? በሰማይ ባለችው ጥላና ምሳሌ እያልከን ነው? ምንድን ሰማይ ያለው ምን ማለት ነው? ቀደም ወደ ሰማይ መቅደስ ገባ ይላል። በሰማያት በግርማ ያለፈ ሊቀ ካህን አለ፣ የተቀመጠ አለ። የት ነው ያለው ሲባል ሄቨን ነው። ታዲያ ሄቨን መቅደስ አለን እንዴ ሲባል አዎ። ቁጥር እዚያው 5 ላይ ሙሴ አለ ገና ፍሮም ዘ ቢጊኒንግ የመገናኛው ድንኳን ሲሰራ ሙሴ ድንኳኒቱን ለመስራት በተነሳ ጊዜ የዛኔ እግዚአብሔር ድንኳኑን ስራው እኔ ከእናንተ ጋር አድራለሁ ሲለው የዛኔ አለ ሙሴ ከየት አይቶ ነው የሰራው ያን ድንኳን ሲባል ይኸው መረጃ ባለው ጊዜ በተራራ ላይ በተገለጠልህ ምሳሌ መሰረት። ተራራማ ስፍራ ላይ ሙሴ ቆይቶ ነበር አይደል? 40 ቀን አይደል? ሲመጣ ፊቱ በጣም አብለጨለጨባቸው አይደል? አትያን ፊት ሸፍም ምናምን አሉት። የዛኔ በተራራ ላይ እግዚአብሔር ተገልጦልን ነበር። በተራራ ላይ በተገለጠልህ ጊዜ በተገለጠልህ ምሳሌ መሰረት ሁሉን ነገር እንድታደርግ ተጠንቀቅ። ሙሴ ራሱ የሰራው መገናኛ ድንኳን ይሄ አሁን ሌዊ ሲያገለግሉበት የነበረው መገናኛ ድንኳን ራሱ ተራራ ላይ ባለ ጊዜ ያየው ምሳሌ አለ። ሰማይ ያለችውን መቅደስ እግዚአብሔር አሳየው እና ሲባል በዚህ ባየኸው ምሳሌ መሰረት መገናኛ ድንኳኑን ስራ። ስለዚህ ሙሴም ተጠንቀቆ ይሄን ሰራ ይላል። ኢየሱስ ጌታ። ባየው መሰረት ሙሴ እንደፈለገው አይደለም። ታቦቱም ሲሰራ እግዚአብሔር ሜትሩን ሴንቲሜትሩን ለክቶ ነው የሰጠው። ኢቭን ከምን አይነት ታይፕ እንኳን እንደሚሰራ በዝርዝር ነው ሁሉ የተነገረው የሰራው ማለት ነው። ስለዚህ በተራራ ላይ ባየው በተገለጠልህ ምሳሌ መሰረት ሁሉ ነገር እንድታደርግ ተጠንቀቅ የሚል ትእዛዝ በተሰጠው በዚህ ምክንያት ነበር። ስለዚህ ሰማይ ምን አለ ማለት ነው። ሙሴ ራሱ ምድር የመገናኛውን ድንኳን ምድር ላይ ሲሰራላቸው በሰማይ ባየው ምሳሌና መሰረት ነበር። ኢየሱስ ጌታ። እግዚአብሔር አሳየው ባየው መሰረት ተጠንቀቅ ስራ ነው እና ኢየሱስ የት ላይ የተገባው ሲባል እዛ ነው ማትታየዋ ውስጥ በሰው እጅ በተሰራ ውስጥ አይደለም ማትታየዋ ውስጥ ኢየሱስ ገብቷል። ኢየሱስ ጌታ ነው እና ነገር ግን ኢየሱስ መካከለኛ የሆነባት ኪዳን አለ ከቀድሞ እንደምትበልጥ ሁሉ የተቀበለውም አገልግሎት ከነርሱ አገልግሎት ይበልጣል። ይኸውም የተመሰረተው በተሻለ የተስፋ ቃል ላይ ነው። ኢየሱስ ጌታ ነው። ስለዚህ በሰማይ ያለች መቅደስ አለች። አሁን የሚያግባባን አንድ ነገር ነው። በሰማይ ያለች መቅደስ እና የሆነ ቁጥር 2 ላይ እርሱም በሰው ሳይሆን በጌታ በተተከለች እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። የክርስቶስ ኢየሱስ ሊቀ ክህነት የት ነው ከተባለ ሰማይ ነው። በሰው ሳይሆን በጌታ በተተከለች እውነተኛይቱ መቅደስ ሙሴ ሲሰራስ ሰማይ ባለችው እውነተኛ መቅደስ መሰረት አይቶ በጥንቃቄ ስራ ተባለ፣ ሰራ ማለት ነው። ስለዚህ ኢየሱስ የት ነው የገባው ማለት ነው? ሰማይ ያለችው ሙሴ እንኳን አይቶ የሰራው አባት እዛች ውስጥ ገብቷል። ኢየሱስ ጌታ። ቁጥር 6 ላይ ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ ኢየሱስ ዋስ የሆነበት ኪዳን ከቀድሞ ይበልጣል። ሰርቴል ይበልጣል። ኢየሱስ ጌታ በጣም ነው ይበልጣል። እንደዛኛው አይደለም። ኢየሱስ ጌታ የሚበልጥ ተስፋ ነው። ኢቭን ኢፍ ክህነቱ ዘላለማዊ ነው። መስዋዕቱ ራሱ ለዘላለም የሚሆን ነው። ኢየሱስ ጌታ። ስለዚህ እንደሚበልጥ ሁሉ አለ የተቀበለውም አገልግሎት ከነርሱ አገልግሎት ይበልጣል። ከነሱ አገልግሎት ይበልጣል። የሚበልጠውን ወስዷል። እንግዲህ የዕብራውያን መጽሐፍ እንዳልኳችሁ ከኢያሱ በላይ ነው ኢየሱስ። ኢየሱስ ከመላእክት በላይ ነው ኢየሱስ። ከሙሴ በላይ ነው ኢየሱስ። ከአሮን በላይ ነው ኢየሱስ። ከሌዊ በላይ ነው። ኢየሱስን የሚያጎላ ከፍ የሚያደርግ ስክሪፕቸር። ስለዚህ ከነዛ አገልጋዮች ከሌዋዊ ክህነት ውስጥ ካሉት ራሱ የሚበልጥ አገልግሎቱ ራሱ ይህም የተመሰረተው በተሻለ የተስፋ ቃል ላይ ነው። ይሄ በአዲስ ኪዳን የመጣው አገልግሎት የተሻለ ነው። የብሉይ ኪዳን ያፈጀና ያረጀ ይለዋል ባይዞ ተሽሯልም ይለዋል እዚህ ጋር። ግን ህግ ሁሉ ተሽሯል ከተባለ ህግና ጸጋ የሚል ትምህርት አስተምራል። ተሽሯልም አልተሻረም። ኢየሱስ ጌታ ከጀስቲፊኬሽን አንግል ተሽሯል። ሌሎች የኔቸር ሎዎች ምናምን ደግሞ ይቀጥላሉ ማለት ነው። ቁጥር 6 ቁጥር አይተን እንጨርሳለን። ኢየሱስ ጌታ ሃሌሉያ። የመጀመሪያው ድንኳን ምንም ጉድለት ባይገኝበት ኖሮ የመጀመሪያው ኪዳን ምን ተገኝቶበታል? ጉድለት ተገኝቶበታል። ለዘላለም ሰዎችን ፍጹም አያረግም ነበር የመጀመሪያው ኪዳን።
መጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተፈለገ ነበር። ለሁለተኛው ኪዳን አገልግሎት ስፍራ የተፈለገው የፊተኛው ስላረጀ ጉድለት ነበረበት። እንግዲህ ምንድነው የእግዚአብሔር ቃል የመጀመሪያው ኪዳን የብሉይ ኪዳን አገልግሎት የሊቀ ክህነት አገልግሎት ያ ሁሉ ጉድለት ነበረበት። እንግዲህ ጉድለት ሲል እኔ አይደለም ያልኩት ይኸው ራሱ የእግዚአብሔር ቃል የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ እንግዲህ ፐርፌክት ቢሆን ኖሮ ያኛው የመጀመሪያው ኪዳን አሁን ሌላ ኪዳን ባላስፈለገ ነው። ስለዚህ ጉድለት የነበረበት ስለነበር ግን አሁን ምን መጣ ሲባል ለሁለተኛው ስፍራ ባልተፈለገ ነበር። ሁለተኛም አያስፈልግም ነበር ፐርፌክት ቢሆን ኖሮ። የመጀመሪያው አገልግሎት ግን ጉድለት ያለበት ነው። ዛሬም ነገም የዛሬ ዓመት የሚደረግ ነው፣ የሚቆም አይደለም፣ ዘላለማዊም አይደለም። ኢየሱስ ጌታ ነው። ስለዚህ ጉድለት አለበት፣ ዊክነስ ነበረበት። ኢቭን ኢፍ ሊቀ ካህኑ ስለ ራሱ ኃጢአት መስዋዕት ያቀርባል፣ ስለ ህዝቦችም ያቀርብ ነበር። ይሄ ሊቀ ካህን ግን አሁን የአዲስ ኪዳን ለሚሻል ተስፋ የመጣው ክርስቶስ ግን ስለ ራሱ የሚቀርብ መስዋዕት አላስፈልግም። ስለ ህዝቡ ሁሉ አንድ ጊዜ ራሱን መስዋዕት አረገ እና ለዘላለም ፍጹማን አረጋቸው። ኢየሱስ ጌታ ሃሌሉያ። ስለዚህ የመጀመሪያው ምን ተገኝቶበታል ማለት ነው? ጉድለት ተገኝቶበታል። ሁለተኛው ደግሞ ያስፈለገበት አንዱ ምክንያት ጉድለት ስለነበረበት ነው። ፐርፌክት ቢሆን ኖሮማ በዛው ይቀጥል ነበር፣ ግን ፐርፌክት አልነበረም። ለዛ እኮ ነው ሮሜ ምዕራፍ 3 ሲናገር ሁሉም ኃጢአትን ሰርቷል ይላል። ኢየሱስ ጌታ የእግዚአብሔርም ክብር ጎድሏቸዋል እና እንዲያው በሆነው በክርስቶስ ቤዛነት እንዲያው ይጸድቃሉ። ሁሉም ማለት በዚህ አጋጣሚ አይሁዳውያን፣ ከዛ ባለፈ አሕዛብ፣ ሁሉ ሲባል ሁሉ ነው። እንግዲህ ህግ የልጅነት ኪዳን ምን አይሰጠው ለማን ነው? ለአይሁዳውያን። አሕዛብ እንኳን ምንም አልነበረው፣ ፍጥረታዊ ነው። አሕዛብ ውሃ ሳይ ውሃ የሚያመልክ ነው። አሕዛብ ማለት ከእስራኤል ውጭ ያሉ የዓለም ህዝብ ነው፣ እኛን ጨምሮ። እኛ አሁን በክርስቶስ ስላመን ነው ቤተክርስቲያን ውስጥ የገባነው እንጂ ባውንደሪያችን አሕዛብ ነው። ፀሐይ ሳይ ለፀሐይ የሚሰግድ ፈጣሪ ምናምን የሚል እንጨት ሳይ ለእንጨቱ የሚሰግድ ላየ ሁሉ የሚገለድም ነው፣ የሚያመነዝር ነው። አሕዛብ የሚታወቅ ነው ባህሪ። ኢየሱስ ጌታ ነው። አሁንም አሉ አብዛኛው አሕዛብ በክርስቶስ የሚያምነው ይታወቃል። በመዝሙረ ዳዊት ምዕራፍ 96 ቁጥር 5 ላይ የአሕዛብ አማልክት የአሕዛብ አምላክ አማልክት ናቸው ይላል። መናፍስት ነው ቫነሬት የሚያደርጉ አምላክ አለ ብሎ ምናባዊ ያስባሉ እንጂ አምላካቸው መናፍስት ናቸው፣ የወደቁ ናቸው። ኢየሱስ ጌታ። ስለዚህ ማንም ከተባለ ከጽድቅ ጉዳይ አይሁድ የተባሉት ልጅነት፣ ኪዳን፣ መስዋዕት፣ ብሉይ ኪዳኑ ሁሉ አሮን የነሱ፣ መልከጼዴቅ ሌዊ የነሱ፣ ሙሴ የነሱ፣ አጠቃላይ ብሉይ ኪዳን ላይ የነበሩ እነ ዳዊት የነሱ እና እነሱ እንኳን የነበረውን ስነ ስርዓት ጠብቀው እና ሊጸድቁ አልቻሉ። አሕዛብስ ሁሉም ሲባል አይሁድም አሕዛብም በእግዚአብሔር ፊት ማንም ጻድቅ የለም፣ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ስለዚህ ምን ያደርጉ ሲባል አይሁድ የሆነ ህጉን ይጠብቅ አይደለም፣ ህጉን ጠብቆም ህጉ አጽዳቂ አልነበርማ። ሙሉ ለሙሉ ህጉን ቢፈጽም ኦኬ ህጉ አጽዳቂ ነው። ግን መጽሐፉ ሲናገር 99% ሰው ሰርቶ በአንዱ ቢስት በሁሉ ይረገማል ይላል መጽሐፉ ሲናገር። ስለዚህ ህግን እንፈጽማለሁ የሚል ሰው ካለ ራሱ 100% መፈጸም ግዴታ ነው። 100% ግን ሊፈጽም ይቻለ ማንም አልነበረ። ስለዚህ ምን መጣ ሲባል እግዚአብሔር የገዛ ክንዱን መድኃኒን አመጣ ይላል። ነብዩ ዮናስም ደህንነት ከእግዚአብሔር ዘንድ ነው ይላል። ከሰው የሚጀምር ደህንነት የለም ባይዘ መጽሐፍ ቅዱስ ላይ። ይሄ መልካም ስራ ሰርተ ምናምን ህግ ጠብቀህ ጥሩ ሞራል ባህሪ አስተካከለሽ ምናምን ገነት ማይታሰብ። ገነት ሰው የሚገባው በክርስቶስ ኢየሱስ በማመን ብቻ። ኢየሱስ ስለ ኃጢአተኞች ሞቷል፣ ስለ ኃጢአቴ ሞቷል እና ተቀብሯል፣ እሳ ደግሞ ከሙታን ተነስቷል በሚል እምነት ሰዎች ጸድቃሉ። ይሄ ነው መጽሐፍ ቅዱስ የሚነግረን። ኢየሱስ ጌታ። ስለዚህ የበፊተኛው ኪዳን ምን አለው ሲባል ጉድለት አለው። ጉድለት ስላለው ለፊተኛው ኪዳን ለአዲስ ኪዳን ለተሻለው ኢየሱስ ዋስ ስለሆነበት ደግሞ ምን ያስፈልጋል ማለት ስፍራ ያስፈልግ ነበር። ቁጥር 8 ነገር ግን አለ እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላቸዋል። ጉድለት አግኝቶባቸዋል። ከእስራኤል ቤት ጋር ከይሁዳም ቤት ጋር አዲስ ኪዳን የመገባበት ጊዜ ይመጣል ይላል ጌታ። ይሄን እንግዲህ በኤርሚያስ መጽሐፍ ላይ ተናግሮታል። እግዚአብሔር አዲስ ኪዳን መገባበታል እና ከእስራኤልና ከይሁዳ ቤት ጋር የመገባበት ጊዜ ይመጣል ብሎ ተናግሯል። ቁጥር 9 ጋር አብረን እናውራው። እንግዲህ ይሄ አንዳንዶች ከእስራኤል ጋር ብቻ የሚሉታል። እንግዲህ ምዕራፍ 10 ላይ ስንሄድ ራሱ ይሄን ትንቢት ይናገረውና በልባቸው ላይ አኖራለሁ ይላል። በፊደል በጻፈ ጽላት ላይ ሳይሆን ሕጌ በልባቸው ነው። አሁን የእግዚአብሔር ሕጌን ያለው አለ ከተባለ ራሱ የሞራል ሕግ ሊሆን ይችላል። እግዚአብሔር መምሰል፣ እግዚአብሔር መፍራት ቢባል ተጽፎ ተቀርጾ የተጠነጋ አይደለም ያለው ልባችሁን ውስጥ ነው።
እግዚአብሔር መፍራት፣ እግዚአብሔር ማወቅ፣ ለእግዚአብሔር መለየት በአንድ አማኝ በዳነ ክርስቲያን ውስጥ አለ። እግዚአብሔር መፍራት ስለተደረገለት በጎ ነገር ስለተደረገለት የዘላለም ህይወት የሚገባ ህይወት ለመኖር አሁን ልክ እንደ ሙሴ በድንጋይ ላይ የተጻፈ ጽላት አይደለም። 10ቱ ትእዛዛት ተቀምጦለት አይደለም። እዚህ ጋር የተጻፈ አይቶ አታመንዝር፣ አትስረቅ ሚል አይደለም። አሁን ያለው ኢየሱስ ጌታ ነው። እሱንማ መጽሐፍም ሲናገር ህግና ነቢያት በዚሁ ተጣቃሏል ይላል። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ቀልብና በፍጹም ሐሳብ አምልክ፣ ለሱ ብቻ ስገድ እና ሁለተኛው ሲባል ወንድምህን ባልንጀራህን እንደ ራስህ አድርገህ ውደድ በሚል ተጠቃለ። ይሄ የት ያለው ሲባል ተጽፎልን አይደለም፣ ልባችን ውስጥ ያለው ኢየሱስ ጌታ ነው። ያለ መጽሐፉ በደንብ ይናገራል ማለት ነው። ስለዚህ ይሄ አሁን የሚናገረው ከይሁዳና ከእስራኤል የሚለው ጋር ሳርቴሊ ከእስራኤል ጋር ነው የሚመስለው። ነገሩ ግን አሁን በልባችን ካለ ህግ ጋር ደግሞ ከኛ ጋር ጌታ እንዳለው ምዕራፍ 10 ላይ በደንብ ይነግረናል። ቁጥር 9 ይህም እነርሱን ከግብፅ ምድር ለማውጣት እጃቸውን በያዙ ጊዜ ከቀድሞ አባቶቻቸው ጋር እንደገባሁት ኪዳን አይደለም። ይሄ አሁን የሚገባው ኪዳን ልክ እንደዛ አይደል። ቀድሞ አባቶቻቸው ጋር ኖህ ጋር ገብቷል። ሙሴ ሁሉም አባቶች ጋር እግዚአብሔር ሲገባ ነበር። በየዘመናቱ መጥቶ ኪዳን ይገባል እና እንደ ቀድሞ አባቶቻቸው ጋር የገባሁት ኪዳን አይደለም። ምክንያቱም ሲል እነርሱ በኪዳኔ አልጸኑም፣ እኔም ከእነርሱ ዘወር አልኩ ይላል ጌታ። ኪዳን ገብቶላቸው ነበር፣ በኪዳኑ ግን አልጸኑም እና ጌታ ምን አደረገ? ዘወር አላ። ኢየሱስ ጌታ ዘወር ስላልጸኑ ሰጥቷቸው ነበር፣ ሊጠብቁት አልቻሉም። ኦኬ 10 ከዛ ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል ጌታ። ሕጌም በአእምሮአቸው ላይ አኖራለሁ፣ በልባቸው እጽፈዋለሁ፣ እኔም አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። እነማን? ያመኑት ናቸው። ሕጌም በልባቸው ላይ አኖራለሁ። ኢየሱስ ጌታ ነው። የመጀመሪያው ለሙሴ የሰጠው ሕግ 10ቱ 623 የሚያክሉ ሕጎች ናቸው። ማህበረሰብ ሕግ አለ፣ የተፈጥሮ ሕግ አለ፣ 10ቱ ትእዛዛቶች አሉ። 10ቱ ትእዛዛት በምን የጻፈው ከተባለ ድንጋይ ጽላት ላይ ነው የጻፈ ነው። አሁን እግዚአብሔር ስለምን አይነት ሕግ እያወራ ሲባል በልባቸው ላይ። ኢየሱስ ጌታ ነው። ያው ከዛም ጊዜ በኋላ ከእስራኤል ቤት ጋርና የምገባው ኪዳን ይህ ነው ይላል ጌታ። ትክክለኛው እስራኤል ራሱ ማናት? አሁን እናውራ ከተባለ እውነተኛይቱ እስራኤል እኮ በክርስቶስ የሚያምኑ ናቸው። ባይዘው እውነተኛ እስራኤል ነው መጽሐፉም ሲናገር። ሕጌም በአእምሮአቸው ላይ አኖራለሁ። አየህ፣ በአሕዛብ አሁን በዳን ነው በእኛ በክርስቲያኖች ላይ በአእምሮአችን ላይ ሕግ አለው። ኦኬ፣ በልባቸውም እጽፈዋለሁ። በዚህ ልባችን ላይ ሕጉ ጽፏል። ልክ በድንጋይ ላይ አይደለም እንደቀደመው ኪዳን፣ በልብ ላይ በአእምሮ ላይ ተጽፏል። ኢየሱስ ጌታ ነው። እኔም አምላካቸው ሆናለሁ፣ እነርሱም ሕዝቤ ይሆናሉ። አሁን እግዚአብሔር ለእኛ አምላካችን ሆኗል፣ እኛ ደግሞ ለእሱ ሕዝብ ሆነናል እና ልባችን ላይ ተጽፏል፣ አእምሮአችን ላይ ደግሞ ተጽፏል፣ አኖረዋለሁ ብሏል። ቁጥር 11ና 12 13 የመጨረሻ ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምርም፣ ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል። ስለ እግዚአብሔር መታወቅ ያለበትን ፍጥረት ያቀልባ ይዘው ፍጥረት እግዚአብሔርን ማወቅ አይጠቅምም በማለቱ ምክንያት ለማይገባ አእምሮ አሳልፎ ተሰጥቷል።